እንዴት ናችሁ? ናኦል አመንቴ ነኝ። እንደምታውቁት ሪል ስቴት ኤጀንት ነኝ። ዛሬ ኢንፎርማቲቭ በሆነ ቪዲዮ ነው የመጣሁት ማለት ነው። ብዙ ጊዜ ከደንበኞቼ ስለሚቀርብልኝ ነው ይሄ ጥያቄ፣ ለእናንተም ደግሞ ይረዳችኋል ብዬ ነው ኤክስፕሌን የማደርገው ማለት ነው። ሶ የመጀመሪያው ብዙ ጊዜ የሚጠየቀው ጥያቄ ምንድነው? ፕራይስ እንዴት ነው የምታወጡት ሪል ስቴት ላይ? እንዴት ነው ፕራይሱ የሚወጣው? ብዙ ጊዜ ይጠየቀዋል ይሄን ጥያቄና ፋክተሮቹን ሊስት አውት ላድርግላችሁ። የመጀመሪያው ሎኬሽን ነው። ሎኬሽን ምን ኢንክሉድ ያደርጋል? ፕራይም ነው፣ ሬዚደንሻል ነው የሚለው ማለት ነው። ሁለተኛው ነገር ደግሞ ፕሮፐርቲ ታይፕ ነው። ፕሮፐርቲ ታይፑ ታውን ሃውስ ሊሆን ይችላል፣ አፓርትመንት ሊሆን ይችላል፣ ወይንም ደግሞ ስታንደር ሎን ሃውስ ወይንም ቪላ የምንለው ማለት ነው። ስታንደር ሎን ራሱን ችሎ እንትን የሚል ቤት ማለት ነው። እሱም ዲተርማይን ያደርገዋል ፕራይሱን። ሶስተኛው ነገር አሜኒቲስ ነው። አሜኒቲስ ምን ማለት ነው? የሚያካትታቸው ፊውቸሮች፣ አፓርትመንት ከሆነ ኮምፓውንድ አፓርትመንት ከሆነ የከርሰ ምድር ውሃ ካለው፣ ስዊሚንግ ፑል ካለው፣ እነዚህ ፊውቸሮቹ ናቸው። ሶ እንደ አንድ ፓርት ኦፍ አሜኒቲስ የመገልገያ እንትኖች ማለት ነው። እዛው አክሰሰብል ሊደረጉ የሚችሉ እንትኖች ናቸው ማለት ነው። አራተኛው ነገር ደግሞ ኮንስትራክሽን ኮስት ነው። ሶ ኮንስትራክሽን ኮስት ስትራክቸራል አለ፣ አርኪቴክቸራል አለ፣ ሌበር ኮስት አለ፣ ኮንስትራክሽን ኮስት ደግሞ ራሱም አለ ማለት ነው። እነዚህ አራት ነጥቦች ናቸው። ከተሳሳትኩ እናንተ አርሙኝ። ኤኒ ካይንድ ኦፍ የሪል ስቴት ጥያቄ ካላችሁ እታች ኮመንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ በማድረግ ይቀላቀሉ ማለት ነው። መልካም ቀን ይሁንላችሁ። የተለያየ ሪል ስቴት ቪዲዮዎች ደግሞ ካኔ ላይ ተመልከቱ። መልካም ቀን